በአንድ አካባቢ 5 ሴት ልጆችን ያለ እናት ያሳደገ ጀግና አባት ነበር። አባትየው ሴት ልጆቹን ለጥሩ ወንዶች መዳር ፈልጎ ነበር። ነገር ግን ትልቋ ሴት ልጅ አባቷን ጥላ ማግባት አልፈለገችም። ታዲያ አራቱም ታናሾቿ ሴት ልጆች አገቡ። ታላቅየዋ ግን ልትንከባከበው ከአባቷ ጋር ቀረች። አመታት አለፉና አባትየው ሞተ። ከመሞቱ በፊት ታላቅ እህታቸው እስክታገባ ድረስ ቤቱ እንዳይሸጥ ተናዘዘ። አራቱም ሴቶች ልጆች ግን የአባታቸውን ኑዛዜ ለማክበር ፈቃደኛ አልሆኑም። ደስታዋን መስዋዕት ያደረገችውን የታላቋን እህታቸውን ስሜት ግምት ውስጥ ሳያስገቡ ቤቱን ሽጠው ርስቱን ለመከፋፈል ወሰኑ። ታዲያች ትልቅ እህት ወዴት እንደምትሄድ ቤቱ ሲሸጥ ምን እንደምታደርግ ስለማታውቅ በፍርሃት ተሞላች። ቤቱን እንዳይሸጡት እህቶቿን ለመነች። ነገር ግን ልመናዋን ችላሉ። የትልቋን እህታቸውን መውደቂያ ችላ ብለው ቤቱን ሽጠው ድርሻቸውን ወሰዱ። ታላቅ እህትም የቤቱን ድርሻ ወስዳ በሳምንት ውስጥ መውጣት እንዳለባትም ተነገራት። ተስፋ ቆርጣ ቤቱን የገዛውን ሰውዬ አግኝታ እባክህን ቦታ እንዳገኝ 1 ወር ብቻ ስጠኝ በማለት ተማጸነችው። ሰውየውም ታሪኩን ስለሚያውቅ በታሪኳ ተነካና ተስማምቶ ለ1 ወር እንድትቆይ ፈቀደላት። ወሩ ሲያልቅ አዲሱ ባለቤት ከታላቅ እህቱ ጋር መጣ። አሁንም ቤት አላገኘችም ነበርና እንድትሄድ ሊጠይቃት የመጣ መስሏት በፍርሃት ተዋጠች። ይሁን እንጂ ሰውየው ማስገረማት። የቤቱን ሰነድ ሰጣትና እንዲህም ማላት፣ ይህ ወረቀት ጥሎሽ ነው። እኔን እንደ ባል ከተቀበልሽኝ እዚህ ቤት አብረን እንድንኖር እፈልጋለሁ። እምቢ ካልሽኝ ደግሞ ወደ መጣሁበት እመለሳለሁ። እናም ከዚህ ቤት መኖር ትችያለሽ አላት። ልጅቷም የደስታን ባለቀሰችና ሀብታሙን ነጋዴ ለማግባት ተስማማች። እሱም ጨዋና ደግ ሰው ነበር። አብረው በአባቷ ቤት በፍቅርና በደስታ የተሞላ ህይወትን መኖር ጀመሩ። አያችሁ አይደል፣ ሁሉም ነገር ጊዜውን ጠብቆ ይሆናል። ፀሐይ ከሰዓቷ ቀድማ አትወጣም፣ አበባም ጊዜዋ ሳይደርስ አትፈካም። እዚህ ታሪክ ላይ ብዙ ነገሮችን እንማርበታለን። በይበልጥ ግን የቤተሰቦቻችንን ሐቅ እናትና የአባቶቻችንን ሐቅ የምንጠብቅ ከሆነ እመኑኝ ይቀራን ያላቸው ነገሮች በሙሉ በጊዜያቸው ይመጣሉ። ለዛውም አብበው ፈክተው ይመጣሉ ኢንሻአላህ። ይህንን ቪዲዮ ከሰማችሁ በኋላ ራሳችሁ ጋር ታስቀሩት፣ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።